ምዕራፍ 1 የመጀመሪያው ጥላ። ታህሳስ 1968 የገና በዓል ሊደርስ ጥቂት ቀናት ብቻ ቀርተዋል። በካሊፎርኒያ ቤኒሻ ከተማ ዳርቻ ሌክ ሄርማን ሮድ የተባለው መንገድ በጨለማ ተውጧል። ይህ መንገድ ለፍቅረኛሞች የሰላም ቦታ ነበር። ነገር ግን በዚያች ምሽት ሰላሙ በሞት ጥላ ተተካ። የ17 ዓመቷ ቤቲ ሉ ጄንሰን እና የ16 ዓመቱ ዴቪድ ፋሬዴይ በመኪናቸው ውስጥ ተቀምጠዋል። ምናልባትም ስለ ወደፊት ህይወታቸው እያወሩ ነበር። ነገር ግን ከኋላቸው አንድ መኪና መጣ። በኤፍቢአይ ቮልት ሰነዶች መሰረት ያ መኪና ሞቱን ይዞ የመጣው የዞዲያክ መኪና ነበር። ገዳዩ ከመኪናው ወረደ። በእጁ ያዘው 22 ካሊበር ጠመንጃ በጨለማው ውስጥ ያብለጨልጫል። ምንም አይነት ንግግር አልነበረም። ገዳዩ መጀመሪያ የመኪናውን መስኮት በጥይት መታው። ፍርሃት መላ አካላቸውን ወረረው። ቤቲ ሉ ከመኪናው ወርዳ ለመሮጥ ሞከረች። ነገር ግን ገዳዩ 5 ጥይቶችን ጀርባዋ ላይ አርከፈከፈባት። ዴቪድ ደግሞ በቅርብ ርቀት ጭንቅላቱ ላይ ተመታ። በኤፍቢአይ ላቦራቶሪ ምርመራ እንደተረጋገጠው ገዳዩ ምንም አይነት አሻራ አልተወም፣ ምንም አልሰረቀም። ዓላማው መግደል ብቻ ነበር። ይህ ግድያ የዞዲያክ አስፈሪ ጉዞ መጀመሪያ ሆነ። ዓለም ግን ይህንን ስም ገና አልሰማችውም ነበር። ምዕራፍ 2 የእኩለ ሌሊት ጥሪ። ከ6 ወራት በኋላ ሐምሌ 4 ቀን 1969 አሜሪካ የነጻነት ቀንን እያከበረች ነበር። ነገር ግን በቫሌሆ ከተማ በሚገኘው ብሉ ሮክ ስፕሪንግስ ፓርክ ሌላ ጥቃት ተፈጸመ። ዳርሊን ፌሪን እና ማይክል ማጆ ላይ ተኩስ ተከፈተ። ዳርሊን ሕይወቷ አለፈ፣ ማይክል ግን ተረፈ። ነገር ግን እውነተኛው ድንጋጤ የመጣው ከጥቂት ደቂቃዎች በኋላ ነበር። በቫሌሆ ፖሊስ ጣቢያ ስልክ ተደወለ። ኦፕሬተሯ ናንሲ ስሎቨር ስልኩን ስታነሳ አንድ ቀርፋፋና ሮቦት መሰል ድምፅ እንዲህ አላት፣ እነዚያን ልጆች የገደልኳቸው እኔ ነኝ። ባለፈው ዓመት የተገደሉትንም የገደልኳቸው እኔ ነኝ። በኤፍቢአይ ቮልት መዝገቦች ላይ እንደሰፈረው ይህ ስልክ ጥሪ የተደረገው ከፖሊስ ጣቢያ ጥቂት ርቀት ላይ ከሚገኝ የህዝብ ስልክ ነበር። ፖሊስ ቦታው ላይ ሲደርስ ስልኩ አሁንም ተንጠልጥሎ ነበር። ገዳይ በጨለማው ተውጦ ጠፋ። ዞዲያክ አሁን ድምፁን አሰምቷል። ምዕራፍ 3 ምስጢራዊ ፊደል የዞዲያክ መወለድ። ነሐሴ 1 ቀን 1969 በሳን ፍራንሲስኮ ከተማ የሚገኙ 3 ትልልቅ ጋዜጣ ቤቶች አንድ አይነት ደብዳቤ ደረሳቸው። በእነዚህ ደብዳቤዎች ውስጥ አንድ እንግዳ የሆነ ምስጢራዊ ኮድ ወይንም ደግሞ ሳይፈር ተያይዞ ነበር። ገዳዩ እኔን መፈለግ አቁሙ አላለም። ይልቁንም እንቆቅልሹን ፍቱት በማለት መላውን አሜሪካ ተፈታተነ። በኤፍቢአይ ክሪፕት አናሊሲስ መዝገቦች መሰረት ዞዲያክ ይህንን ኮድ ካልፈታችሁትና በጋዜጣው የፊት ገጽ ላይ ካላወጣችሁት በዚህ ሳምንት መጨረሻ ተጨማሪ ሰዎችን እገድላለሁ በማለት አስፈራራ። ፖሊስና ኤፍቢአይ ኮዱን ለመስበር ሌሊቱን ሙሉ ቢጥሩም ሊሳካላቸው አልቻለም። ምስጢሩን የፈቱት ግን ተራው ህዝብ ነበር። ሰዎችን መግደል በጣም ደስ ይላል፣ ምክንያቱም ሰው ከሁሉም በላይ አደገኛ አውሬ ነውና። የገደልኳቸው ሰዎች ሁሉ በሚቀጥለው ዓለም ባሮቼ ይሆናሉ። ገዳዩ ራሱን ዞዲያክ ብሎ የጠራው ለመጀመሪያ ጊዜ በዚህ ደብዳቤ ላይ ነበር። በኤፍቢአይ ላቦራቶሪ የተደረገው ምርመራ እንደሚያሳየው ገዳዩ ሆን ብሎ ያጻጻፍ ስልቱን በመቀየር ፖሊስን ግራ ለማጋባት ሞክሯል። ዞዲያክ አሁን ተራ ገዳይ ሳይሆን የፍርሃት ንጉሥ ለመሆን መነሳቱን አበሰረ። ምዕራፍ 4 የሐይቅ ዳርቻው ጭራቅ። መስከረም 27 1969 በካፓናውንቲ የሚገኘው ቤሬሳ ሐይቅ ዳርቻ ጸጥታ የሰፈነበት ነበር። ብራያን ሃርትነልና ሲሲሊያ ሼፐርድ የተባሉ ተማሪዎች በሐይቁ ዳርቻ ተቀምጠው ነበር። ነገር ግን በድንገት አንድ ምስል ከዛፎቹ ጀርባ ብቅ አለ። ያ ምስል ግን የሰው ሳይሆን የሲኦል መልእክተኛ ይመስል ነበር። በኤፍቢአይ ኤቪደንስ ፋይልስ መሰረት ገዳዩ ሙሉ በሙሉ ጥቁር የሆነ የራሱን ፊት የሚሸፍን ካባ መሰል ልብስ ለብሷል። በደረቱ ላይ ነጭ የዞዲያክ አርማ ነበረው። በእጁ ሽጉጥና ረጅም ቢላዋ ይዟል። ገዳዩ ሁለቱንም ተማሪዎች በተደጋጋሚ ወጋቸው። ጥቃቱን ከፈጸመ በኋላ ወደ መኪናቸው ሄደ። በኤፍቢአይ ቮልት እንደተመዘገበው
ገዳዩ በመኪናው በር ላይ የፈጸማቸውን ግድያዎች ቀናትና ሰዓታት በጥቁር እስክሪፕቶ ጻፈ። ይህ የእሱ የጥበብ ሥራ ነበር። በኤፍቢአይ ላቦራቶሪ የተገኘው የዊንግ ዋከር ወታደራዊ ጫማ አሻራ ገዳዩ ወታደራዊ ልምድ ያለው ሲሆን እንደሚችል የመጀመሪያውን ፍንጭ ሰጠ። ዞዲያክ አሁን ከከተማ ወጥቶ ወደ ገጠር መሸጋገሩና የጥቃት ስልቱን መቀየሩ ፖሊስን ይበልጥ አስጨነቀው። የታክሲው ጉዞ፣ የፖሊስ ስህተት። ጥቅምት 11 1969 ሳን ፍራንሲስኮ ፕሪሲዲዮ ሃይትስ። በዚያች ምሽት አንድ የታክሲ ሾፌር የመጨረሻ ጉዞን ያደርጋል። ይህ ግድያ ግን ከሌሎች የተለየ ነበር፣ ምክንያቱም ምስክሮቹ ገዳዩን በአካል አይተውታል። ከምሽቱ 3:55 ደቂቃ ላይ የ29 ዓመቱ ፖል ስታይን በታክሲው ውስጥ አንድ ተሳፋሪ አሳፈረ። መድረሻቸው ላይ ሲደርሱ ግን ተሳፋሪው ገንዘብ ከመክፈል ይልቅ 9 ሚሜ ሽጉጡን አወጣ። በኤፍቢአይ ቮልት መሰረት ገዳዩ ፖልን ከገደለ በኋላ የሟቹን የሸሚዝ ቁራጭ ቆርጦ ወሰደ። ይህ ፖሊስን ለማሾፍ ያቀደው አዲስ ስልት ነበር። ፖሊስ ወዲያውኑ ጥሪ ደረሰው። ነገር ግን በሬዲዮ መልእክት ሲተላለፍ ጥቁር ሰው ተብሎ በስህተት ተነገረ። ሁለት የፖሊስ መኪኖች ወደ ስፍራው ሲሄዱ አንድ ነጭ ሰው በእግሩ ሲሄድ አዩት። መግለጫው ስለማይገጥም ግን አላስቆሙትም። ያ ሰው ራሱ ዞዲያክ ነበር። ከጥቂት ቀናት በኋላ ዞዲያክ ደብዳቤ ላከ። በውስጡ የፖል ስታይን የደም ስሪት ያለበትን የሸሚዝ ቁራጭ ይዞ ነበር። በኤፍቢአይ ላቦራቶሪ እንደተረጋገጠው ያ የሸሚዝ ቁራጭ በእርግጥም የሟቹ ነበር። ምዕራፍ 6 የገዳዩ እጅ። ዞዲያክ ተራ ገዳይ አልነበረም። እሱ የቃላትና የሚስጢር ባለሙያ ነበር። እያንዳንዱ የላከው ደብዳቤ፣ እያንዳንዱ የተጠቀመው ቃል ሆን ተብሎ ፖሊስን ግራ ለማጋባት የታቀደ ነበር። ዛሬ በኤፍቢአይ ላቦራቶሪ ዲቪዥን ውስጥ የተቀመጡትን ምስጢሮች እንፈትሻለን። ኤፍቢአይ የዞዲያክን ደብዳቤዎች በጥቃቅን መነጽሮች መርምሯል። አንድ አስገራሚ ግኝት አለ። ዞዲያክ ሆን ብሎ የፊደል ጉድፈቶችን ይሰራል። ለምሳሌ ፓራዳይስ የሚለውን ቃል ሁል ጊዜ ፓራዳይስ ማለትም ኤስን በሲ እየተካው ይጽፋል። በኤፍቢአይ ቮልት መሰረት ዞዲያክ ቴምበሮችን ደብዳቤ ጀርባ ላይ ሲለጥፍ ምራቁን አይጠቀምም ነበር። ዲኤንኤውን ለመደበቅ ውሃ ይጠቀም ነበር። ይህ የሚያሳየው ስለ ወንጀል ምርመራ ሳይንስ ወይም ደግሞ ፎረንሲክስ ከፍተኛ ዕውቀት እንደነበረው ነው። ከ1000 በላይ ተጠርጣሪዎች ቢመረመሩ አንዳቸውም ከዞዲያክ የእጅ ጽሑፍ ጋር ፍጹም ሊመሳሰሉ አልቻሉም። ዞዲያክ አሁን በትምህርት ቤት አውቶቡሶች ላይ ቦምብ እንደሚያጠምድ ዛተ። ከተማዋ ሙሉ በፍርሃት ተዋጠች። ዞዲያክ አሁንም አንድ እርምጃ ቀድሟቸዋል። ምዕራፍ 7 የማይፈታው Z340 የ51 ዓመቱ እንቆቅልሽ። ህዳር 8 1969 የዞዲያክ 340 ምልክቶችን የያዘ አዲስ ኮድ ለሳን ፍራንሲስኮ ክሮኒክል ላከ። ይህ ኮድ Z340 በመባል ይታወቃል። ኤፍቢአይ እና የባህር ኃይል ምስጢራዊ ክፍል ለዓመታት ቢሞክሩም ሊፈቱት አልቻሉም። በኤፍቢአይ ክሪፕት አናሊሲስ ሪከርድስ መሰረት ይህ ኮድ የተጻፈው በሰያፍ አቅጣጫ እንጂ እንደ ተራ ጽሑፍ አልነበረም። ገዳዩ የራሱን ፊደላት ፈጥሮ ነበር። የግሪክ ፊደላት፣ የሂሳብ ምልክቶች እና የኮምፒውተር ፕሮግራም የሚመስሉ ምስሎች። ነገር ግን በታህሳስ 2020 ሶስት ሲቪል ኮድ ሰባሪዎች በዘመናዊ ሶፍትዌር በመታገዝ ኮዱን ሰበሩት። ኤፍቢአይ ውጤቱን በይፋ አረጋግጧል። በኮድ ውስጥ የነበረው መልእክት ግን ለፖሊስ ጥልቅ መሳለቂያ ነበር። እኔን ለማያዝ በምታደርጉት ጥረት ብዙ ደስታ እንደምታገኙ ተስፋ አደርጋለሁ። ጋዝ ቻምበር ውስጥ ለመግባት አልፈራም፣ ምክንያቱም ወደ ገነት ፈጥኖ እንደሚወስደኝ አውቃለሁ የሚል ጽሑፍ ነበር። በኤፍቢአይ ኦፊሻል ስቴትመንት መሰረት ገዳዩ በዚህ መልእክት ውስጥ ማንነቱን አልገለጸም። ዞዲያክ አሁንም በነፃነት በጨለማ ውስጥ ነበር። ምዕራፍ 8 ተጠርጣሪው ቁጥር 1 የአርተር ዲ አለን ጥላ። በዞዲያክ ፋይሎች ውስጥ አንድ ስም ደጋግሞ ይጠቀሳል፣ አርተር ዲ አለን። ይህ ሰው ገዳዩ ለመሆን የሚፈልጉት ሁሉም ባህሪያት ነበሩት። በኤፍቢአይ ቮልት መሰረት አለን የሚለብሰው ዞዲያክ የተባለ የእጅ ሰዓት ነበር። የሰዓቱ አርማ ደግሞ ገዳዩ ከሚጠቀመው ምልክት ጋር ፍጹም ተመሳሳይ ነው። በተጨማሪም በቤሬሳ ሐይቅ ጥቃት ወቅት የተገኘው የዊንግ ዋከር ወታደራዊ ጫማ አሻራ ከአለን የጫማ መጠን ጋር ይገጥማል።
ኤፍቢአይ የአለንን መኖሪያ ቤት ለዓመታት ቢፈትሽም አንድም የዞዲያክ ደብዳቤ ወይም ወንጀሉን የሚመሰክር ቀጥተኛ ማስረጃ አላገኘም። በሚገርም ሁኔታ በኤፍቢአይ ላቦራቶሪ ዲኤንኤ ቴስቲንግ መሰረት በደብዳቤዎቹ ላይ የተገኘው የዲኤንኤ ቅሪት የአርተር ሊ አለን ዲኤንኤ ጋር አልተገጣጠመም። አርተር ሊ አለን በ1992 በህማም ህይወቱ አለፈ። ምስጢሩን ይዞ ወደ መቃብሩ ወረደ። ዞዲያክ ምናልባትም አለን ሳይሆን እስካሁን ድረስ ስሙ ያልተነሳ ሌላ ጥላ ይሆን? ምዕራፍ 9 ከካሊፎርኒያ ውጭ የአልባኒ ምልክት። ዞዲያክ በሳን ፍራንሲስኮ ብቻ የተወሰነ ገዳይ ነበር ወይንስ በሀገሪቱ ላይ የተዘረጋ የሞት መረብ ነው? በ1973 በኒውዮርክ አልባኒ ለሚገኝ ጋዜጣ የደረሰው ምስጢራዊ ደብዳቤ አዲስ ጥያቄ አስነሳ። በኤፍቢአይ ላቦራቶሪ ቴሌግራምስ ውስጥ የተቀመጡት ሰነዶች እንደሚጠቁሙት ገዳዩ ወደ ሌላ ግዛት ተሻግሮ ሊሆን ይችላል። ደብዳቤው የዞዲያክን የፊርማ ምልክት ይዞ ነበር። በተጨማሪ በ1966 በሪቨርሳይድ የተገደለችው የቼሪ ጆ ቤቲስ ታሪክ ከዞዲያክ ጋር ይያያዛል። በኤፍቢአይ ኬዝ ፋይል መሰረት በዚያ የተገኘው ደብዳቤ ከዞዲያክ የእጅ ጽሑፍ ጋር በጣም ከፍተኛ ተመሳሳይነት አለው። ዞዲያክ በደብዳቤዎቹ ላይ 37 ሰዎችን ገድያለሁ ብሎ ተናግሯል። ፖሊስ ግን ሊያረጋግጥ የቻለው 5ቱን ብቻ ነው። ዞዲያክ አሁን ወዴት ሄደ? ታመመ ወይስ ተያዘ? ለዓመታት ዝምታ ሰፈነ። ምዕራፍ 10 ያልተዘጋው ፋይል። የዞዲያክ የመጨረሻ ጥላ። ከ1974 በኋላ የዞዲያክ ደብዳቤዎች ቆሙ። ነገር ግን ፍርሃቱ አልጠፋም። ዛሬ በ21ኛው ክፍለ ዘመን በዘመናዊ ዲኤንኤ ምርመራዎች የታገዘውን የመጨረሻውን ጥረት እናያለን። የዞዲያክ ታሪክ ገና አላበቃም። በኤፍቢአይ ጄኔቲክ ጂኦሎጂ ምርመራ መሰረት በደብዳቤዎቹ ቴምበር ላይ የተገኘውን ዲኤንኤ ቅሪት ለመጠቀም ጥረት የተደረገ ነው። ምንም እንኳን አርተር ሊ አለን ዋና ተጠርጣሪ ቢሆንም በኤፍቢአይ ኦፊሻል ስቴትመንት መሰረት ግን ጉዳዩ አሁንም ክፍት እንደሆነ ተገልጿል። ዛሬ ዞዲያክ ምናልባት በሕይወት የለም፣ ነገር ግን የእሱ ኮዶች፣ ደብዳቤዎችና አስፈሪ የፊት ምስል በታሪክ መዝገብ ውስጥ ለዘላለም ተቀብሯል። የኤፍቢአይ ፋይሎች አሁንም አዲስ ማስረጃ ይጠብቃሉ። ይህ የዞዲያክ ታሪክ ነው፣ በኤፍቢአይ መዝገቦች ውስጥ የተቀበረ፣ በኮዶች የተቆለፈ እና በደም የተጻፈ። እውነቱ በጨለማ ውስጥ ቢሆንም እኛ ግን መፈለጋችንን አናቆምም። የዛሬው ዝግጅታችንን በዚሁ አጠናቀቀ። ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም።